በቃሬዛ ይዘው ከሰፈር ሲወጡ ከሌላች ሲወጡ አገኛቸው። አቁሙ አለና ቃሬዛውን ነካና በሏሱ እፍ ሲልበት የዚያች ደሃ ልጅ ሕያው ሆነ። ወገኖች ደስ አይልም? ደስ ይላል እና ከሐዘኗ ፈታት መድኃኔዓለም ያችን ደሃ። አንድ ልጅ ነው የነበራት። ስለዚህ ጌታዬ ይህን ሲያደረገ ደግ ያደረገ ሰው እንዲህ ነው ለስቅራት የሚበቃው ወገኖች። ይህን ያደረገ አምላክ ይህን ያደረገ በፍጹም ፍቅር ወደኛ ደጋግ ነገር ያደረገ እንዲህ ነው እንደው እንዴ መልካም ምንድነው ደግ ያደረገ ምንድነው ማለት ይባላልና እንደዛ ሆኖ ነውና ወገኖቼ ደግ ማድረግ በዘመናችን መልካም ነገር ነው። ከክርስቶስ ነው የተማረው። ደግ አለማድረግን ደግሞ ከሰይጣን አውቁታል። ሰው በዘመኑ ደግ ሆኖ ነው መኖር ማለፍ ያለበት። አያ ሰው እንደው ደግ ነበር ይባላል ሲሞት አይደል? የሰው ልጅ የሚኖረው ከሞተ በኋላ ነው አይደል? ከሞተ በፊት ነው? ከሞቱ በፊት ነው? ከሞተ በኋላ ሰው ከሞተ በኋላ ነው። ነገስታቱ ከሞቱ በኋላ ነው ሲጠሩ የሚኖሩት። አንድም አካል በሰፈር ያለ ሰው ከሞተ በኋላ ነው ገሌ ደግ ነበረ፣ እገሊት በጣም ለሰፈሯ በጣም ማለፊያ ሴት ነበረች፣ ባሏን ትወድ ነበረ፣ ጎረቤቶቿን ሁሉ ታከብር ነበረ፣ በማህበር መጥፎ ነገር ተነስቶባት እንደው መጥፎ ተወርቶባት አታጥም ነበረ ተብሎ ከሞተች በኋላ ወይም ከሞተ በኋላ የሰው ስሙ ከመቃብር በላይ ነው ይባላል አይደል ወገኖች? ስለዚህ ከኔ ተማሩ እናንተ ሸክማችሁ የከበደ ወደ እኔ ኑ፣ እኔ ቀንበሬ ልዝብ ሸክሜም ቀሊል ነው። እኔም ማሸክማችሁ ሸክም በጣም ከባድ አይደለም። ከክርስቶስ ምንም የከፋ ሸክም አልተሸከምንም ማለት ነው። ቀላል። ስለዚህ እኔ ወደ እኔ ኑ። ዛሬ ወገኖቼ ብዙ ሸክም ያለብን ሰዎች እንኖራለን። ብዙ ሸክም ማለት ያው ታውቃላችሁ፣ ዓለም ከብዳናለች። ዓለም ከብዳናለች። በብዙ አይነት መልኩ የከበደ ዘመን ላይ ያለ ነው። ምክንያቱም እንደ አይምሮአችን እንደ ምኞታችን እንደ አስተሳሰባችን እንደ ሁኔታችን ሆኖ ስላልተገኘ ዓለም በጣም ከባድ ነው። በተለይ እኔ አንዳንድ የብዙ ሰዎች እግዚአብሔር እንዴት ዝም አለ ይሉ ይሆናል። እግዚአብሔር እንዴት ዝም አለ? እንዴት ዓለሙን አላጠፋውም? ለምን ዘገየ? የሚሉ ሰዎች ይኖራሉ። ያጠፋውማ ኮሮና ልኮብን እኮ ነበር አላከም። የብዙ ሰዎች አይምሮ ከዛ በኋላ ተጎድቷል። አልተጎዳም? በግፍ በምንድን ነው ይሄ ገልባጭ መኪና ምንድን ነው? በገልባጭ መኪና እኮ ነው ኒውዮርክ ላይ ሰው የተቀበረው። አበሱ ገበሩ በጣም ከባድ ነው። እና ያ ራሱ የሰው ልጅ ንስሐ እንዲገባ ስንት ዓመት ሆኖ? 5 ዓመት ሆኖ ኮሮና ከመጣ ንስሐ እንድንገባ ያንን ጨለማ ላክ። ግን የባሰ እንደውም በዓለም ጦርነት የበዛው ከዚያ በኋላ ሰዎች ጨካኝ ሆኑ፣ መንግስታት ጨካኝ ሆኑ፣ ርኅራኄ አጡ። ምንም ነገር ስታዩዋቸው ሰላም አይሰፍን፣ ሰላም አይነጋገሩ እና ኮሮና ከገደለው ይልቅ ጦርነት የገደለው በዛ እና እግዚአብሔር አምላክ ምን ያህል ዝም ብሎ እንደሚያይ ምን ያህል ትዕግስተኛ አምላክ እንደሆነ ቸርነቱን ለእኛ ምን ያህል ስለሰጠ ነው። እና ጌታ ኢየሱስ ተላልፎ በእውነት መሰቀል አልነበረበትም።
የትንቢቱ ቃል ይፈጸም ዘንድ ዛሬ ተሰቀለ ጌታችንን ኢየሱስ ክርስቶስን ጥንተ ስቅለቱን እናስባለን። ስለዚህ ስንቶቻችን ዛሬ ጌታዬ ለኔ ነው የሞተው፣ ጌታዬ ለኔ ነው የተሰቀለው፣ ጌታዬ ክፉ አላደረገም፣ ጌታዬ ለኔ በጎን ያደረገው እና እያለን ስንቶቻችን ልባችን ተሰብሯል? ገብቷችኋል? ወይም ደግሞ ስንቶቻችን ለሌሎቻችን የይቅርታ መንፈስ በልባችን አለ? ይቅር እንዳለን ጌታ በመስቀል ለእኛ ለእኔና ለእናንተ ይቅር ሊለን አይደል? ሞታችንን በሞቱ ድል አድርጎ ሄደ፣ ወደ መቃብር ሄደ፣ ሲኦልን በረበረን፣ ባዶ አስቀረው። ቅድም ለማርያም ላይ ነው ማነው አየው የሆነ ማነው የሆነ ዲዮናስዮስ ላይ የሆነ ሳነብ ነበርና እንዴት በጣም ይጥር ነበር። እና እግዚአብሔር አምላካችን ወገኖቼ ለዚህ ለጥንተ ስቅለቱ ለመድኃኔዓለም ጥንተ ስቅለት ያደረሰን ደግሞ ኃይል ብርታት ጉልበት ሆኖን ደግሞ ትንሣኤ ብርሃንን ያሳየን። አሁን ትንሣኤ ብርሃን ያብቃል። አሁን አናቆያችሁም፣ ስግደቱን ጨርሰናል። ምክንያቱም ዲያቆን ልዑል ይሄዳል። እሱ ከሄደ ደግሞ ብቻዬን ስለመሆን ዳዊቱን እንትን ብለናል። ወደ ሚቲንግ አለ